የአንደኛና የሁለተኛ ሳሙኤል መጽሐፍት በዚህ ዘመን ባለው መጽሐፍ ቅዱሳችን ውስጥ ሁለት የተለያዩ መጽሐፍት ናቸው። አንድ የነበረው ጽሑፍ ለሁለት የተከፈለበት ምክንያት ጽሑፉ ከሰፈረበት ጥቅልል ርዝመት የተነሳ ብቻ ነው። በመጀመሪያ የተጻፈው እንደ አንድ ወጥ ታሪክ ነበር። በዚህ ቪዲዮ ላይ የአንደኛ ሳሙኤል መጽሐፍን ብቻ እናያለን። እስራኤላውያን ከግብፅ ባርነት ከዳኑ በኋላ በሲና ተራራ ከእግዚአብሔር ጋር ኪዳን አደረጉ። በመጨረሻም ወደ ተስፋይቱ ምድር ገቡ። እዚያ ላይ እስራኤላውያን ለእግዚአብሔር ታማኝ መሆንና የኪዳኑን ትእዛዛት መጠበቅ ነበረባቸው። ከሳሙኤል መጽሐፍ በፊት መሳፍንት እስራኤላውያን ይህን ተግባር ማድረግ ፈጽሞ እንደተሳናቸው ያሳየናል። ወቅቱ የሥነ ምግባር ቀውስ የታየበት ጊዜ ነበር። እስራኤልም ጥበበኛና ታማኝ መሪዎች ያስፈልጓት እንደነበር አሳይቷል። የሳሙኤል መጽሐፍ ለዚህ አስፈልጎት መልስ ይሰጣል። የመጽሐፈ ሳሙኤል ታሪክ የሚያተኩረው በሦስት ዋና ገጸ ባህሪያት ላይ ነው። መጽሐፉ ስያሜ ያገኘበት ነቢዩ ሳሙኤል፣ ቀጥሎ ንጉሥ ሳኦል፣ ከዚያ በኋላ ደግሞ ንጉሥ ዳዊት። እነዚህ ሦስቱ እስራኤልን በመሳፍንት ከሚመሩ የነገዶች ቡድን በኢየሩሳሌም በንጉሥ ዳዊት ወደሚመራ የተዋሃደ መንግሥት አሻግረዋል። እናም መጽሐፈ ሳሙኤል የእነዚህን ሦስት ገጸ ባህሪያት ታሪክ በአራት ዋና ዋና ክፍሎች የሚሸፍን አስገራሚ ንድፍ ያለው ጽሑፍ ነው። ሳሙኤል በመጽሐፉ የመጀመሪያ ክፍል ያለ ቁልፍ መሪና ነቢይ ነው። ነገር ግን የሳኦልን ታሪክ በሚተርከው በሚቀጥለው ክፍልም ቁልፍ ሚና ተጫውቷል። ይህም በሁለት እንቅስቃሴዎች ተተርኳል። የሳኦል ወደ ሥልጣን መምጣት እና ከዚያም ውድቀቱ። ሁለተኛው ክፍል የሚገልጸው ደግሞ ስለ ውድቀቱና ስለ አሳዛኝ አሟሟቱ ነው። ከዚያም የሳኦል አስገራሚ አወዳደቅ ከዳዊት አስደናቂ ወደ ሥልጣን መውጣት ጋር ይመሳሰላል። ከዚህ በመቀጠል የዳዊት ታሪክ በሁለት እንቅስቃሴዎች ተነግሯል። በመጀመሪያ በስኬት ላይ ስኬትን ያገኛል። ቀጥሎ ደግሞ አሳዛኝ በሆነ መንገድ ራስን በራስ በመጉዳት ሂደት ውስጥ ቤተሰቡንና መንግሥቱን ያፈርሳል። መጽሐፉ ሙሉውን ታሪክ ወደ ኋላ በሚያንጸባርቅ ማጠቃለያ ይደመደማል። ስለዚህ ወደ ውስጥ እንዝለቅና ይህ ሁሉ እንዴት እንደተቀመጠ እንመልከት። ክፍል 1 በመጽሐፈ መሳፍንት ከምናገኘው ትርምስ የተወሰደ ነው። ሐና ስለምትባል ሴት ልብ የሚነካ ታሪክ እናገኛለን። ልጅ መውለድ ስላልቻለች ይህች ሴት በጣም ሐዘንተኛ ናት እና በእግዚአብሔር ቸርነት በመጨረሻ ሳሙኤል የሚባል ልጅ ወለደች። እናም በደስታ አንድ አስደናቂ ግጥም በምዕራፍ 2 ትዘምራለች። እናም ግጥሙ እግዚአብሔር ትዕቢተኞችን እንዴት እንደሚቃወምና ትሑታንን እንዴት ከፍ እንደሚያደርግ የሚናገር ነው። ምንም እንኳን አሳዛኝ ሁኔታዎችና የሰዎች ክፋት ቢኖሩም እግዚአብሔር በታሪክ ውስጥ ያለውን ዓላማውን እየፈጸመ እንደሆነ ማሳየት ነው ዋና ሐሳቡ። እንዲሁም በተጨማሪ እግዚአብሔር አንድ ቀን ለሕዝቡ የተቀባ ንጉሥ እንዴት